بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ودنا تكبراتشو بروغرامي تكتاتاوچ እንደምን አላችሁ ታስታውስ ከሆነ ባለፈው ፕሮግራማችን ላይ ሱረቱል ኢንሽቃቅ ጀምረን ነበር ሱረቱል ኢንሽቃቅ ክፍል 1ን ለማየት ሞክረናል የተጅዊድ ፕሮግራማችን ነው አዲስ ለሆናችሁ ፕሮግራም ተከታታዮቼ ባለፈው ፕሮግራም ሱረቱል ኢንሽቃቅ ከ1 እስከ 15 ያሉትን አያቶች ቀርተን ነበር የተጅዊድ አህካሞችንም በውስጥ ከሞላ ጎደል አልፎ አልፎ ለማየት ሞክረናል ዛሬ ደግሞ በኢዝኒል መውላ ኢንሻአላህ ከቁጥር 16 እስከ መጨረሻው ድረስ ያለውን ለማየት እንሞክራለን እናንተ ከጎን እዚህ ስክሪኑ ላይ እየተመለከታችሁ አብራችሁኝ ሁኑ እስከ ፕሮግራማችን ፍጻሜ አብራችሁ ሁኑ ወደ ሰላ በዛባችሁ በቀጥታ ወደ ንባቡ እንሄድና ከዛም በኋላ ደግሞ ተጅዊዳችንን አልፎ አልፎም ቢሆን እናያለን ጥያቄ ካለ ያልገባችሁ ነገር ካለና ምናልባት ተጨማሪ ሐሳብ ካላችሁ ደግሞ ከታች በኮሜንት ላይ ብታስቀምጡልኝ ኮሜንት በደንብ ስለማነብ እዛ ላይ መልስ እሰጣለሁኝ ወይም ደግሞ ይሄ ይቅርብልን እንዲሁን የምትሉ እሰማለሁ ሁሉንም ኢንሻአላህ አላህ Subhanahu Wa Ta'ala እኔንም እናንተንም አፊያ አድርጎ ጤና አድርጎ ቁርአንን ተማምረን እምንጠቀም ያድርገን ሁላችንም ቁርአንን ተምረን ለማስተማር ጥረት ማድረግ አለብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يقول خيركم من تعلم القرآن وعلمه ከናንተ መልካሙና ትክክለኛው ሰው ወይም ደግሞ የተሻለው ሰው ብሎ ማለት ቁርአንን ተምሮ ያስተማረው ነው ይሉናል አላህ Subhanahu Wa Ta'ala ዕውቀትን ይወፍቀን ባወቅነው የምንሰራ ዕውቀትን ደግሞ አላህ እንዲጨምረንና የበለጠ መልካም የሆነ ዕውቀት እንዲወፍቀን ዱዓ እናድርግ ቁርአንን ተምሮ ከማስተማር በላይ የተሻለ ነገር የለም አላህ ቁርአንን ምንማር ያደርገን ቁርአንን ተምረን ወደፊት ልጆቻችንን ሚስቶቻችንን ጎረቤቶቻችንን ጠቅላላ ሙስሊሞችን የምናስተምር ሰዎች አላህ ያድርገን ከነብዩ ሰለላሁ ዐለይሂ ወሰለም ብስራም ውስጥ እንድንገባ አላህ ያድርገን ወንድሞቼ ክፍል 2ን እንጀምራለን መጀመሪያ አነብላችኋለሁ በመቀጠል ትንተና እናደርጋለን ከ16 እንጀምራለን ከጎን ተመልከቱ በስክሪኑ ላይ በማውስ እኔ አሳያችኋለሁ ማለት ነው ኢንሻአላህ أعوذ بالله من الشيطان الرجيم فلا أقسم بالشفق والليل وما وسق والقمر إذا اتسق لتركبن طبقا عن طبق فما لهم لا يؤمنون وإذا قرئ عليهم القرآن لا يسجدون بل الذين كفروا يكذبون والله أعلم بما يوعون فبشرهم بعذاب أليم إلا الذين آمنوا وعملوا الصالحات إلا الذين آمنوا وعملوا الصالحات لهم أجر غير ممنون مرحب ወንድሞቼ ንባቡ ይሄን ይመስላል አጠር ባለ ቀለል ባለ በሚገባ መልኩ ብዙ ሳይካበድ ኢንሻአላህ አሁን ደግሞ ትንታኔዎቹን ለማየት እንሞክራለን ባለፈው እስከ 15ኛው በላኢን ረበሁ ካነ ቢሂ በሲራ እስከሚለው ድረስ ትንታኔ አድርገናል ተከታተሉ ወንድሞቼ በእግር በእግር በየሰዓቱ ሲለቀቅ ተከታተሉ ይጠቅማችኋል ብዙ ነገር ትማራላችሁ ውስጥ ለውስጥ የማታውቋቸው ነገሮች ትማራላችሁ አንዳንድ ሰው የሚኮራና የሚያፍር ሰው ወይም ደግሞ የሚኮራና ያለ ሁኔታው የሚፈራና ሀያ የሚይዘው ሰው ሳያቅ ይቀራል አብዛኞቻችን ቁርአንን ስለቀራን ያወቅን ይመስለናል ላ በስነ ስርዓት በተጅዊድ መቅራት አለብን በተጅዊድ የቀሩ ሰዎች ያዳመጡን ትክክል ነው ብለው ሻሃዳ ወይም ደግሞ ተስኪያ ሲሰጡ ነው ትክክለኛ መሆናችን የምናውቀው ከዛ ውጭ ግን ዝም ብለን ስላነበብን ትክክል ነን ማለት አይደለም ብዙ ጊዜ ወንድሞች እህቶች በትክክል ቀርተናል ብለው ያስባሉ ሲያነቡ ግን ሌላ ሰው ሲሰማቸው ሲወለጋገዱና ብዙ ነገር ሲያጠፉ ይታያል ባታጠፉም እንኳን መሐል ለመሐል ያሉትን ነገሮች ተማራላችሁ ቢያንስ ለማስተማር ይጠቅማችኋልና ጠንክሩ እንተጋገዝ ኦኬ ከ16 እንጀምራለን فلا أقسم ስንል فلا ላም ዋዝ ላይ መሳቢያ አላት መድዩዋት እቺ መዳለቻት ከላይዋ ላይ የመድ ምልክት አለ ከዛ በመቀጠል ደግሞ ሐምዛ አለች ይሄ እንደተለመደው ሐምዛና መዱ በተለያየ ቃል ላይ ሲመጡ መዱ ይሄ ነው ፈላ ሚለው ላይ ነው أقسم ሚለው ላይ ደግሞ ሐምዛ መጥቷል በተለያየ ቃል ላይ ሲሆን ምን ነው ብለናል መደ አልሙንፈሲል
በተለያየ ቦታ ስለሚገኝ ይሄ ደግሞ መደል ጃኢዝ ይባላል። ከ2 እስከ 6 ሐረካ እንስበዋለን ብያችኋለሁኝ። በተጅዊድ ቅርአታችን ግን ከ4 በታች መሳብ የለብንም እየተለማመድን ነው። ፈላ ኡቅሲሙ ፈላ ብለን እንስበዋለን። ኡቅሲሙ ስንል ኦቅ ቃፍ እዚህ ላይ ስኩን ነች፣ ቀልቀላ ይሉታል። ቁጥቡ ጀድ የሚባሉ አንድ 5 ፊደላቶች አሉ። ጮክ ማድረግ ነጠር ማድረግ ማለት ነው። ፈላ ኡቅሲሙ ፈላ ኡቅሲሙ ኡቅ ቢሸፈቆ ቢሸ እዚህ ላይ ይዋት ቢሸፈቆ ቢሸ ላሟ እዚህ ላይ አትነበበም፣ ወይም ደግሞ ወደ ሽን ገብታ ነው የምትነበበው። በሌላ አባባል ላም ሸምስያ ይባላል። ሸምስያ ማለት ምንድነው? ባለፈው አልፏል። ያለፉ ቪዲዮዎችን መለስ ብላችሁ ይዩ። ቢሸፈቆ ስናቆም እዚህ ላይ ቀልቀላ እናደርጋለን። ቃፍ ስኩን ስናደርገው ቢሸፈቆ ፈላ ኡቅሲሙ ቢሸፈቆ ቢሸፈቅ እንዳትሉ ቢሸፈቆ ቃ ወፈር ወለይሊ ላሟን ጠበቅ እናደርጋለን። ወለይሊ ወማ ወሰቆ ወማ ወሰቆ ወማ ወሰቆ ቃፏ እንደዚህ ቀልቀላ ነው በሙሉ ዛሬ በምትከታተሉ። ወማ ወሰቆ ወልቀመሪ ኢዘ ተሰቆ ወልቀመሪ ወልቀ እዚህ ላይ ዋት ላሟ ስኩን ነች። ከሷ ቀጥሎ የመጣው ማነው? ቃፍ የቀመርያ ፊደል ቀመርያ ምን ማለት ነው? አልፏል እሱም። ወልቀመሪ ወልቀ ቃፉ ወፈር ይደረጋል። ከጉሮሯችን ላይ ነው ማነው ከምላሳችን መባቀያ አካባቢ መጀመሪያ ላይ ያኒ ጉሮሯችን ልቅ እንዳለ ምላሳችን የሚጀምርበት ቦታ ላይ ከላይኛው ሐነክ ወይም ደግሞ ከላይኛው ላንቃ ጋር ያለን ቦታ ስናላትመው ቃፍ ይወጣል። ቃፍ ወልቀ አያችሁት? ወልቀመሪ እንዳትሉ ቀመረኛ አትሆንም። ወልቀመሪ ኢዘ ተሰቆ ኢዘ ባለፈው ታስታውሱ ከሆነ ኢዘ ሰማኡ እንሸቀት ስንል ኢዘ አላልንም። ነፍሰ ሊካ እዚህም አሁን ያለው ነገር ምንድነው? ኢዘ ተሰቁነ ኢዘ አንል። ምክንያቱም የዛሏ መሳቢያ ሐምዟ ማነች? አሊፎ አለች። ከሷም በኋላ የመጣው ታ ሸዳ ነው። የታለ ስኩኑ የሚል ጥያቄ ያስነሳል። ትክክል ናችሁ። ታ እዚህ ላይ ማንኛውም ሸዳ የሆነ ፊደል ከሁለት ፊደሎች ነው የተሰራው። ሙሽተቅ ስኩን ከሆነች ታ እና ፈታሃ ከሆነች ታ ነው እዚህ ላይ የተሰራ። ይሄ ታ ብሎ ማለት ስኩን የሆነች ታ እና ፈታሃ የሆነች ታ ነው። ለንባብ ስለሚያስቸግር የምሁራኖቹ ምን አደረጉ? ወደ አንድ ላይ ተለሰቀ። ተ እንድትጠበቅ ተደረገ። ኢዘ ትተ ነበር። ኢዘ ትተ ታኦ ወደ ትገባለች፣ ይጠብቃል። ኢዘ ተሰቅ ያኔ ነው ምን ሆነው የታወቀችው ስኩን መሆኗን የምናውቀው በዛ ነው። ወይም ደግሞ ቀለል ባለ ሁክም እንዲህ አይነት ድርብሩን ከከበዳችሁና ማውጣት ማውረዱ አቀበት ከሆነ ከስኩን በኋላ ሸዳ ሲመጣ ብላችሁ ትይዙታላችሁ። ኢዘ ተሰቆ ኢዛ የነበረው ኢዘ ተሰቆ ቃፋ ወፈር ነጠር። ለተርከቡነ ለተሩ ራአ እዚህ ላይ ወፈር ትደረጋለች። መቼም ቢሆን ራአ ስኩንና ከሷ ቀድሟት የመጣው ፊደል ፈታ ወይም ዶማ ከሆነ ትወፍራለች። ለተርከቡነ አትሉም። ለተር እንዳንል ለተሩ ወፈር ለተርከቡነ ኑን ሸዳነች እዚህ ላይ ጠበቅ እናደርጋታለን። ጉና ያስፈልጋታል። ለተርከቡነ የሚል ድምፅ ያስፈልጋል። ጠበቀን ጦ እዚህ ላይ ጠበቀን እንዳትሉ ፕሊስ ወንድሞች እህቶች፣ ጠ አይባልም። ብዙ ወንድሞች እህቶች አይታችሁ ከሆነ ሲራጠ ለዚነ እያሉት ያሰግዱ ሁሉ ትሰማላችሁ። ስህተት ነው ይሄ። ሲራጠ አይደለም፣ ይወፍራል። ሲራጦ ነው የምንለው። ሲራጦ ጦ ፈተሃ ጦ ብለን ነው የምንቀለው። ሲራጦ እንደዚህ እንቀላለን። አሁን እዚህ ላይም ጧ ምን ይፈታነ ጦ ጠበቀን እንዳነ ጠበቀን አይደለም። አሁን ቃፉ ወፈር ይላል። ጠበቀን ተንዊን ነው ፈትሐተን። ጠበቀን የምትል ድምፅ ይፈጥራል። ከዛ በኋላ አይንን የመጣው ኑኗ በግልጽ ትነበባለች። ጠበቀን አን ጠበቆ ኑን ስኩን ነች። ከሷ በኋላ ማናለ አሁን ጧ መጣ። እኽፋ ይሸሸጋል ማለት ነው። አን ጠበቆ እንዳርገን እናነባለን። ኦኬ ፈማ ለሁም ስንል ሚሟን እዚህ ላይ ሳብ እናረጋታለን። ፈማ ለሁም ላ ዩእሚኑን ላ አያችኋት ላሟን ላ ሳብ እናረጋታ ሁለት አረካ መደጥ ጠብዒ ላ ዩእሚኑን ኑኗን እዚህ ላይ እንስባለን።
ይሄ መዱን አሪዱ ልስኩን ይባላል ወይም ደግሞ ድንገተኛ መድ ማለት ነው ቢማዕና መዱ ድንገተኛ ስኩን ስለተፈጠረበት ድንገተኛ መድ አመጣን ማለት ነው ላ ዩእሚኑነ ነበር አስሉ ላ ዩእሚኑን ስንል ግን ምን ሆነ መዱ እንዲሳብ ተደረገ ማለት ነው ይሄ መዱን አሪዱ ልስኩን ይባላል ድንገተኛ ስኩን ስለተገኘ መዱ እንዲሳብ አደረገው ይሄ ላ ዩእሚኑን ብለን መዱን አሪዱ ልስኩን ልክ እንደ መደል ሙንፈሲል ነው የሚሳበው ሁለት ሐረካ እስከ 6 ይሳባል ወኢዛ ቁሪአ ወኢዛ ዛል እንዴት እንደምትወጣ አይተናል የምላሳችን ጫፍ ከላይኛ የፊት ጥርስ ጫፍ ዛ እንደልክ ዛ በተለማመዱ በደም ኦኬ ወኢዛ ቁሪአ ራዋ እዚች ላይ ቀጠን ላይ ከስራ ስለሆነች عليهم القرآن عليهم لام እዚህ ላይ ትነበባለች ስኩን ነች ከሷ በኋላ ቀመርያ ፊደል ስለመጣ عليهم القرآن عليهم القرآن عليهم القرآن رأز ላይ ወፈር ነው የምትደረገው ከሷ በፊት ያለው ፊደል ضማ ስለሆነ عليهم القرآن እዚህ ላይ ሐምዛ ሳብ እናደርጋታለን ልክ የመደጥ ጦብዒ ባህሪ ይሄ መደል በደል ይባላል ወይም ደግሞ የተቀየረ ማለት ነው عليهم القرآن እኛ የምናውቀው ከመድ በኋላ ሐምዛ ሲመጣ ነበር እዚህ ደግሞ ተገልብጦ ከሐምዛ በኋላ ማን መጣ መድ መጣ عليهم القرآن ሁለት ሐረካ እንስበዋለን لا يسجدون ስንልም ዳሏን ሳብ እናደርጋታለን በኑን ምክንያቱም ነ የነበረውን ስኩን ስናደርገው ስለሚመጣ ነው በሊለ ላሞን ሸደነ በሊለዚነ ዛል በሊለዚነ ያ እዚህ ላይ ስኩን ነች ዛሏን በያ እንስባታለን الذين كفروا راء وفر سب ሁለት ሐረካ كفروا ሩ بللذين كفروا يكذبون እንዳትሉ يكذبون ባውን ሰብ እናደርጋለን መዱን አሪዱን ልስኩን ብለናል والله ስንል እዚህ ላይ አላህ የሚለው ቃል ላመል ጀላላ ወፈር ይላል ወላሁ አንልም ማለት ነው ስተቱንም ነግራችሁ ሙቃረና ስታረጉ አንድ ነገር በተቃራኒው ግልጽ ይሆናል ይባላል ወላሁ ካልተባለ የግድ ያለው ሰው ይፈልጋል ማለት ነው ወላሁ ስተት ነው አይደለ والله ወፈር ያደርጋል ማለት ነው ለከላመል ጀላላው በፊት ምንድነው ምን ስለሆነ ፈትሐ ስለመጣ ዶማና ፈትሐ ሲመጣ ይወፍራል والله መጀመሪያ ባለፈው ሐለቃ ላይ አይታችሁ ከሆነ ቢስሚላህ ስንል ከአላህ በፊት ማን የመጣው ነበር አላህ ከሚለው ቃል በፊት ሚም ነበረች ከስራ ቢስሚላህ አላልንም ቢስሚላህ ቀጠነ ነው የምናነጋት ቢስሚላህ እንደዛ አያችሁት አይደለ እዚህም ላይ ወላሁ አንልም አይቀጥንም ፈትሐ ነው ዋው እዚህ ላይ ከሱ በኋላ የመጣው አላህ የሚለው ቃል ነው መቼም ቢሆን አላህ የሚል ቃል አግኝታችሁ ከሱ በፊት ያለው ፊደል ዶማ ወይም ፈትሐ ከሆነ ይወፍራል والله እንዳርገን እንቀራለን አዕለሙ ሐምዛና አይን ባንድ ላይ መጡ የጉሮሮ ፊደሎች ናቸው حروفul حلق ወይ ደግሞ ሐልቅያ ይባላሉ የጉሮሮዊ ማለት ነው ሐምዛ ከሩቁ የጉሮሮአችን ክፍል ቢማዕና ከደረታችን ቀጥሎ የምናገኘው ነው አፋችንን ከፍተን ከደረታችን ውስጥ ደረቅ አየር ማውጣት ምንም ተጅዊድ የሚማር ሰው ጅል ነው ይባላል ጅል ይመስላል ማለት ነው ስለዚህ አፋችንን ምንም ሸማ ይዘንም በቃ ተለማመዱ ምንም ችግር የለም ቁርአንን ለማወቅ መጣር ክብር እንጂ ውርደት አይደለም አፋችንን ሰው ፊት እንዴት እንከፍታለን እና ይሄው ነው በደንብ ከፍታል ከውስጥ ነው የሚወጣው አያችሁት አይደለ ከዛ ወደፊት መጣ ብለን መሃል ላይ ደግሞ አይን ደግሞ ወደፊት አያችሁት ሲመጣ ወደፊት ምን ይሆናል አዕለሙ መደባለቅ የለበትም አይንና ሐምዝን ለዩ ይሄ በተጅዊድ ህግ መሰረት ለህን የሚባል አለ ስተት ማለት ነው خطأ ማለት ነው ለህኑን خفيና ጀሊ ይሆናል ትልቅና ትንሽ ስተት የሚባል ትልቁ ስተት የሚባለው ሰውን ወንጀለኛ የሚያደርግ ማለት ነው ቢማዕና ሐርፍን በሐርፍ መቀየር ለምሳሌ ሐምዛን በአይን መቀየር አይንን በሐምዝ መቀየር ሚምን በባ እንደ መቀየር ማለት ነው ትርጉም ያበላሻል አዕለሙም አይሆንም አዕለሙም አይሆንም አዕለሙ በትክክል መውጣት መቻል አለበት ተለማመዱ ወንድሞች መኻሪጁል ሑሩፍ ዩቲዩብ አለ ምን አለ ተለማመዱ ፕሊዝ
ዛሬ ቀን ላይ ምንም ሰበብ የለም ስንፍና ካልሆነ በስተቀር አዕለሙ ቢማ ዩዑን ቢማ ሚሟን ሳብ እናደርጋታለን እዚህ ላይ ዩዑን ዩ ብለን እዚህ ላይ እናደርጋለን ያን እንስባለን በዋው ይቺ መድ ስለሆነች ቀጥሎ አይኑም እንደዚሁ ዑ ብሎ ይሳባል ማን ስለመጣ ዋው ስለመጣ ቢማ ዩዑን ግልጽ ነው ወንድሞቼ እህቶቼ ፈበሽርሁም ስንል እዚህ ላይ ራ ቀጠን ተደረገ ፈበሽር አያችኋት ፈበሽርሁም አንልም فبشرهم بعذاب عليم فبشرهم ميم سكون ነች እዚህ ላይ ስኩን ከሆነች ሚም በኋላ ማን መጣ ባ መጣ በሚም ሳኪና ህግ መሰረት ወይም ደግሞ ኑን ሳኪናና ሚም ሳኪና ለዩ ስኩን የሆነች ሚምና ስኩን የሆነች ኑን ማለት ነው ስኩን ከሆነችዋ ሚም በኋላ ማን መጣ ባ መጣ በዛ ህግ መሰረት ምን ይባላል ይሄ ኢኽፋ ይባላል ኢኽፋ ማለት መሸሸግ ሚሙን ወደ ባ ማጥፋት ማለት ነው فبشرهم ባ ያል ነው አይደል ይመስለው فبشرهم ميم ትንሽ ድምጽ አላት ከዛ ወደ ባይ ተሻገረ ይመስላል ማለት ነው فبشرهم بعذاب أليم بعذاب ኑና በግልጽና ተንበተለን أليم إلا الذين آمنوا إلا ነበር የነገሩ إلا ያልነበት መካከል ገብታችኋል ከሱ በኋላ የመጣው ላሙ الذين ስንል አለለ ስኩን የሆነች ላም ስላለች ነው ወይም ደግሞ ከስኩን በኋላ ሸዳ መጥቷል ኢላለ አንል ማለት ነው ኢለለዚነ ተጁድ ስትማሩ እያንዳንዱ የተማርነው ነገር በደንብ እየጻፋችሁ የተለማመዳችሁ መምጣት አለባችሁ ባለፈ የተናገርነው ነገር ዛሬ ላይ ቤዝ ነው ዛሬ የምናወራው ለሚቀጥለው መሰረት ነው አንዱ ተያይዞ ስለሚሄድ ኢለለዚነ ዛልን ሳብ እናርጋ ሁለት ሐረካ መደድ ጦብዒ ይባላል አመኑ ስንል ሐምዛን እዚህ ላይ ሳብ እናረጋታለን የመደድ ጦብዒ ባህሪ ወይም ደግሞ ሁለት ሐረካ እንስበዋለን ይሄ ስሙን ከፈለጋችሁ መደል በደል ይባላል በደል ብሎ ማለት የተቀየረ ማለት ነው ወይም ደግሞ የተበደለ የተለወጠ እንደማለት ነው አመኑ የነበረው አስሉ አመኑ ወይም ደግሞ አመኑ ነበር ሁለቱ ስለሚከብድ አንዱን ወደ መድነት ተቀየረ አመኑ የነበረው አመኑ አይሳብ ተደረገ አመኑ ኑኑን በማን እንስበዋለን በዋው እንስበዋለን ማለት ነው وعملوا الصالحات وعملوا እዚህ ላይ ላሙ ይሳብ ነበር ነገር ግን الصالحات ስንል ላም ምን ስለሆነች ነው ፈትሃ ነች ስኩን ነች እዚህም ዋው ስኩን ነች ሁለት ስኩኖች ባንዱ ሲመጡ ደግሞ የመጀመሪያው ስኩን መሰረታዊ ስኩን ካልሆነ ይቀየራል ብያችኋለሁ ማን ነው ይነሳል ይጠፋል አሚሉ የነበረው መሳቢያው ይወድቃል ማለት መሰረታዊ ስኩን ከሆነ ደግሞ ህጉ ሌላ ነው ወደ ከስራነት ይቀየራል ስንደርስበት አሳያችኋለሁ وعملوا الصالحات لهم صاد ጠበቅ ሸዳ ነው ፕላስ ሳብ الصالحات እንዳትሉ ሲን አይደለም ሷድና ሲን መለያየት አለባቸው ሲን እስቲዕላእነት ባህሪ ያለው ሷድ ሲን ደግሞ እስቲፋል ዝቅ ነው የሚለው ሲን ሷድ وعملوا الصالحات حأم ሳብት ትደረጋለች ለሁም ሚም ስኩን ነች እዚህ ላይ ሚም ሳኪና ከዛ በኋላ ማመንጣ ሐምዛ ምንድን ነው ግልጽ ነው ኢዝሃር ይደረጋል ግልጽ ነው ለሁም አጅሩን ለሁም ቅድም ላይ ሚምን ይዋት እዚህ ላይ ቁጥር 24 ላይ ፈበሽርሁም ቢዓዛብ ሚማን ወደ ባ አስገብተን ደብቀን ነበር እዚህ ግን ለሁም ስንል ስኩን ነች ከዛ በኋላ የመጣው ሐምዛ ነው ለሁም አጅሩን ሚማን በግልጽ አነበብናት ለሁም አጅሩን አጅ ጂም ስኩን ነች ቀልቀላ ነጠር እናደርጋለን አጅ ለሁም አጅሩን ራኡ ضمتين ወይም ደግሞ ተንዊን ነው በግልጽ እናነበዋለን አጅሩን ብለን ኑንን በግልጽ እናመጣታለን ምክንያቱም ከሷ በኋላ የመጣው ገይን ነው የኢዝሃር ፊደል ወይም ደግሞ ግልጽ አድራጊ ፊደል ስለመጣ ገይሩ ራኡ ወፈር እናደርጋለን መምኑን ሚም እዚህ ላይ ስኩናት ከሷ በኋላ የመጣው ኑን ነው በግልጽ እናነባለን መምኑን ብለን እናነባለን መርሐባ ወንድሞቼ እህቶቼ የዛሬው የሱረቱል እንሽቃቅ ክፍል 2 ንባባችን ይሄን ይመስል ነበር አላህ Subhanahu Wa Ta'ala እኔንም እናንተንም በተነጋገርነው በተማማርነው ነገር ተጠቃሚዎች አድርገን የጀነት ሙሽሮች አድርገን በዱንያ ላይ እንደዚህ በስክሪንም ቢሆን በሻሻ በመስኮትም ቢሆን ተገናኝተን እንድንማማር የፈቀደልን ጌታ በአኺራም መሰብሰባችን አይንፈገን በጀነት ይሰብስበን ፊርደውሰል አላ ይሰብስበን ያ ረብል ዓለሚን ጠቃሚ ከሆነ ኮሜንት ሼር አድርጉት ወንድሞች እህቶቻችን እንዲሰጡ ላይክም ካስፈለገው ላይክ አድርጉ ደስ ካላላችሁ ካልተመቻችሁ ዲስላይክ ማድረግ ይቻላል ራሳችሁን ግን ጠይቁ ሌላው ነገር ይሄ ነው በሚቀጥለው ሱረቱ
المطففين إجمت الله اسكزاو سلام ونولين وبالله التوفيق وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.